የሆነ ሰው ውስጣችሁ ጩኸት የሚፈጥር ጥያቄን ጠይቋችሁ አያውቅም? ጥያቄውስ አንዳች ወጥመድ መስሎ ሳልተሰማችሁ ከዛ የጠየቃችሁ ሰው እየሳቀ እናንተ ግን ውስጣችሁ ከዛ ቦታ ጥፉ ሲላችሁስ? ይሄ ዝም ብሎ ተራ ስሜት አይደለም። ይልቁኑ የሰርቫይቫል ደመነፍሳችሁ ውሸታም የሆነ ሰውን ስላገኛችሁ አንዳች ነገርን እየነገራችሁ ነው። እንደነዚህ አይነት ውሸታም ሰዎች ዝም ብሎ ተራ ውሸትን የሚያወሩ ሳይሆኑ በፕሮፌሽናል ደረጃ የሚዋሹ ሰዎች ናቸው። በውሸቶቻቸው ስለራሳችሁ እንድትጠራጠሩ ያደርጓቸዋል። እነዚህ ሰዎች በቃላቶቻቸው ብቻ ሳይሆን በጥያቄም ጭምር ነው የሚዋሹት። ምንም አይነት ጉዳት የሌላቸው የሚመስሉ ነገሮችን ይጠይቋቸዋል። ነገር ግን እነዛ ጥያቄዎች አእምሯችሁን መፈተኛ ናቸው። ታዲያ በዛሬው ቪዲዮ ውሸትን እንደ ስራ የያዙና መዋሸትን የተካኑ ተንኮለኛ ሰዎች በእውነታ ሸፋፍነው የሚያቀርቡላችሁን 5 አደገኛ ጥያቄዎችን በዝርዝር እንመለከታለን። እነዚህን ጥያቄዎች አስቀድማችሁ ከተረዳችሁ ጊዜያችሁን፣ ኢነርጂያችሁን፣ ክብራችሁን እንዲሁም ደግሞ ገንዘባችሁን መጠበቅና ራሳችሁን መከላከልም ትችላላችሁ። ስለዚህ በቀጥታ ወደ ጥያቄዎቹ እንግባ። ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ ቪዲዮውን ጀምሩ። ይኸውላችሁ እነዚህ ሰዎች የቀድሞ ፍቅረኛችሁ ሊሆኑ ይችላሉ፣ መጥፎ ጓደኛ፣ አለቃችሁ ወይም ደግሞ የሆነ ሶሻል ሚዲያ ላይ የምታውቁትም ሰው ሊሆን ይችላል። ብቻ በሁለተኛ እድል ታምናላችሁ ወይ ብለው ሊጠይቁ ይችላሉ። አንዳንድ ቀይ መስመርን የሚሻገሩ ጥያቄዎች ሂደታቸውን በሚገባ ከተረዳችሁት ውጤቱ ላይ ከመውደቅ ትድናላችሁ። ዛሬ በዝርዝር የምንመለከተውም ታዲያ ውሸታም የሆኑ ሰዎች በእናንተ ላይ ድርሰቱን ለመገልበጥ የሚጠቀሙባቸው ጥያቄዎችን ነው። እነዚህ ጥያቄዎች መጀመሪያ ላይ ስታዩቸው ሰላማዊ መልክ ነው ያላቸው፣ ነገር ግን ውስጣቸው የተደበቀ መርዝ አለ። ስለዚህ ያለምንም የሳይኮሎጂ ዲግሪ እነዚህን ጥያቄዎች እንዴት መለየት እንችላለን፣ እንዴትስ እናስወግዳቸዋለን የሚለው ጥያቄ በጣም ወሳኝ ነው። እንደዚህ አይነት ሰዎች ከሚያሳዩአቸው ባህሪያት መካከል ዋነኛውና በብዙሃኑ ላይ የምታስተውሉት ነገር ራሳቸውን ሲከላከሉ አታገኟቸውም። ይልቁኑ በሁሉም ነገር ላይ እናንተን ነው የሚመረምሩት። ስለዚህ በበግ ለምድ የተሸፈኑ 5 የተኩላ ባህሪያትን የተላበሱ ጥያቄዎቻቸው የትኞቹ ናቸው የሚለውን ወደ መመልከቱ እናቅና። የመጀመሪያው ጥያቄ ለምንድነው ድራማቲክ የምትሆኑት የሚል ነው። ስለናንተ ከጀርባ እያወሩ ስማችሁን እያብጠለጠሉ ሊሆን ይችላል። ነገር ግን ልክ ስትደርሱባቸውና የሚስጥር የጥፋት መንገዳቸውን ለመያዝ ስትሞክሩ ለምንድነው ድራማ የምታበዙት በሚል ጥያቄ ነገሩን ወደ እናንተ ለማዞር ጥረት ያደርጋሉ። ይሄ ትልቅ ተንኮል ነው። አያችሁ፣ እነሱ የሰሩትን ስራ እየካዱ አይደለም፣ ነገር ግን በዚህ መርዛማ ጥያቄያቸው ችግሩ እናንተ እንደሆናችሁ ሊያሳምኗችሁ ይሞክራሉ። ይሄ ጥያቄ ወደ ወጥመዳቸው ማስገቢያ ነው። ስለዚህ እናንተ የነሱን ሁኔታ ከመረዳትና ምላሽ ከመስጠት ይልቅ የእናንተን ሪአክሽን መከላከል ስትጀምሩ ደግሞ እነሱ ያሸንፋሉ። ከዛ ወደ እነሱ የውሸት ሰገነት ትወጣላችሁ። ከዛ ምን ይላሉ መሰላችሁ? አረን ያሏቸውም ስላልተረዳኸኝ ነው፣ እኔ በሚገባ ነገሩን ተረድቻለሁ ይላሉ። እውነታው ግን ምን መሰላችሁ? ውሸታም ሰዎች ይህን ጥያቄ የሚጠይቁት ስሜታችሁን ለማዛባትና የነሱን ተግባር የምትፋለሙበትን አቅም ለማሳጣት ነው። ይሄ ስለሚፈጥሩት ድራማ አይደለም፣ ይልቁኑ ይሄ ስለተጠያቂነት ነው። ታዲያ ለዚህ የነሱ ማታለያ እጅ ከሰጣችሁ የራሳቸውን የፈጠራ ወሬ ድጋሚ መጻፍ የሚችሉበትን እድል ያገኛሉ ማለት ነው። ስለዚህ በፍጹም ወደ እነሱ የመጫወቻ ሜዳ እንዳትገቡላቸው። ሁለተኛው ጥያቄ ደግሞ ሲጀመር ግን ታምነኛለህ የሚል ነው። ይሄ ጥያቄ የስሜት ቦምብ ብለን ልንጠራው የምንችለው ጥያቄ ነው። ውሸታም ሰዎች ይህንን ጥያቄ አብዝተው ይወዱታል፣ ምክንያቱም ይሄ ጥያቄ አጠቃላይ ሁኔታውን ከታች ወደ ላይ ስለሚገለብጥላቸው ነው። እነዛ ሰዎችን ጥራዝ ነጠቅ ሲሆኑ ታያቸዋላችሁ። ምናልባትም የሆነ ነገር እየደበቁ ይሆናል። ምናልባትም የሆነ የተጨመረ ነገርም እንዳለ አልደረሳችሁበት ይሆናል። ታዲያ ራሳቸውን ሐሳባቸውን ከማስረዳትና ከመግለጽ ይልቅ ሲጀመርም ግን ታምነኛለህ የሚለውን መርዛማ ጥያቄ ያነሳሉ። ይሄ ጥያቄ ደግሞ ሊጎዳ የማይችል መስሎ የሚቀርብ መሸወጃ ነው። ከዛ እናንተም የሆነ ውዝግብ ውስጥ ትገባላችሁ። ከዛ ቀስ እያለ ስላደረጉት ነገር ራሱ ማውራት ትረሳላችሁ። እንደምታምኗቸው ለማረጋገጥ መጋጋት ትጀምራላችሁ። ስለዚህ ተጠያቂነትን ለመሸሽ ሲሉ ታምነኛለህ የሚል ጥያቄን ካነሱ መልሱን እዛው መልሱላቸው። ምን መሰላችሁ? መታመን የሚገባቸውና የሚታመኑ ሰዎች ሲጀመርም እንድታምኗቸው አይጠይቁ፣ በተግባራቸው ነው መልሱን የሚያሳዩአችሁ። ሶስተኛው ጥያቄ ምን እንድንለው የምትፈልገው የሚለው ጥያቄ ነው። ይህ ጥያቄ በጣም ተንኮል የሞላውና በሚገባ ላስተዋለው ደግሞ ከማስጠንቀቂያም ጋር የሚመጣ ጥያቄ ነው።
እዚህ ጋር ያለው ተንኮል ምን መሰላችሁ? ነገሩን ራሳቸው ከመያዝ ይልቅ አውቀው እንደሞኝ አክት ያደርጋሉ። ግራ እንደተጋቡ ወይም ደግሞ ስሜታቸው ስለተጎዳ አሁን ላይ ማውራት እንደማይፈልጉ ይነግሯቸዋል። ይሄ ማለት ምን መሰላችሁ? እኔ ጥፋተኛ ነኝ፣ ነገር ግን እኔን ስለተጋፈጣችሁኝ መጥፎ ስሜት እንዲሰማችሁ ላድርግ እንደማለት ነው። አንድ እውነታን እዚህ ጋር ግልጽ እናድርገው። የሆነ ሰው ዋሽቷችሁ ወይም ደግሞ ጎርቷችሁ ከዛ የመጀመሪያ ምላሹ እሺ ምን እንድል ነው የምትፈልጉት ከሆነ በፍጹም ተጸጽተውና ይቅርታ መጠየቅ ፈልገው አይደለም። ይልቁኑ ያንን እየተሸነፉ ያሉበትን ንግግር የትኛውም ጉዳይ ሳያምኑ ማምለጥ ፈልገው ነው። የሆነ ድርሰት እንድትሰጧቸውና እነሱ ደግሞ ጸጸትን ሊያስመስሉት ከዛ ደግሞ ምንም እንዳልተፈጠረ ወደ ቀድሞ ኑሯቸው መመለስን ስለሚፈልጉ ነው። አራተኛው ጥያቄ ደግሞ በቃ እሺ መቀጠል እንችላለን የሚለው ነው። ለዚህ መልሱ መሆን ያለበት ኃላፊነትን መውሰድ እስካልቻልክ ድረስ በፍጹም መቀጠል አንችልም የሚለው ነው። ውሸታም ሰዎች አብዝተው የሚጠሉት ነገር መጋለጥን፣ በተለይም ደግሞ ነጥብ የሚጥሉባቸውና ውሸታቸው የሚጋለጥበት ረዘም ያለ ውይይትና ንግግር ላይ መቀመጥ ለነሱ የሞት ያክል ነው። ስለዚህ ይህንን ውይይት ባጭሩ ለመቅጨትና ለማምለጥ በቃ እሺ እሱን ተውና ወደፊት መቀጠል እንችላለን የሚል ጥያቄን ያነሳሉ። ስለዚህ በፍጹም እንዳትሸወዱ፣ መጠንቀቅ ያስፈልጋል። እርግጥ ነው ወደፊት መራመድ በህይወት ውስጥ ከህመም የመዳን አንዱ አካል ነው። ነገር ግን ተጠያቂነትን አድበስብሶ ማለፍ በፍጹም የዛ አካል አይደለም። ይልቁኑ ይህ የስሜት ማጭበርበር ነው። እነዛ ውሸታም ሰዎች ሰላምን ያለ ፕሮሰስ የሚፈልጉ ናቸው። ያንን ደግሞ በፍጹም እንደዋዛ መስጠት የለባችሁ። አምስተኛው ጥያቄ ለዚህ ቀላል ነገር ብላችሁ ሁሉን ነገር ልተውት ነው የሚለው ነው። እነዛ ውሸታም ሰዎች ሲጫወቱት የነበረው አጥፊ ጨዋታ እያበቃለት እንደሆነ እርግጠኛ ሲሆኑ ይችን ጥያቄ ይመዛሉ። በንግግራችሁ መሃል እናንተ ከሃዲ እንደሆናችሁ ለማሳየት ይጋጋጣሉ። አንዳንዴ ይህንን ጥያቄ በእንባ ታጅበው ወይም ደግሞ ሰውነታቸው በድንጋጤ እየተንቀጠቀጠ እንደሆነ አስመስለው እምነቱን፣ ወዳጅነቱን እናንተ እየሰበራችሁት እንደሆነ አድርገው ይናገሩታል። ይህ ጥያቄ የጸጸት ካባን የተላበሰ ነገር ግን ድንበራችሁን ለመስበር ያለ ሐሳብን የያዘ ነው። ታዲያ እዚህ ጋር በሚገባ አስተውሉ። የሆነ ሰው በህይወታችሁ ማቆየት ዋጋው ራሳችሁን መካድ ከሆነ በጣም ውድ ነው። ስለዚህ እንዲሄድ ማድረግ አለባችሁ። አሁን ነገሩን እናጠቃለሁ። ውሸታም ሰዎች ከላይ ያነሳናቸውና ሌሎችንም ጥያቄዎች የሚጠይቁት ለመማርና ለማወቅ ብሎ አይደለም። ይልቁኑ ለተንኮላቸው መጠቀሚያነት ነው። ለማደግ ሳይሆን ትርክቱን ለመቆጣጠር ነው። እውነታውን ሳይሆን ስለዛ እውነታ ያላችሁን እሳቤ ኃይሉን ለሚያስፈልገው ነው። ነገር ግን ከዚህ በኋላ ያንን ነገር አሳልፋችሁ አትሰጡ። ምክንያቱም ከላይ ባነሳናቸው ጉዳዮች የውሸታቸው መነሻና መዘዝን አስቀድማችሁ ስለምትረዱት ማለት ነው። ነገሩን በእግር ኳስ ጨዋታ ብንመለከተው ተጫዋቹን መሆን ትታችሁ የጨዋታው ዳኛ መሆን ትጀምራላችሁ። ጥፋቶች ሲሰሩ ፊሽካ ትነፋላችሁ፣ የማስጠንቀቂያ ካርድ ትሰጣላችሁ። ያኔ ሰላማችሁን በየትኛውም ዋጋ መጠበቅ ትችላላችሁ። ስለዚህ ከዚህ በኋላ የሆነ ሰው መጥቶ ሲጀመርም ግን ታምነኛለህ ሲላችሁ ወዳጄ እንኳን አንተን ወተት ላይ የተጻፈ ኤክስፓየር ዴት እንኳን አላምንም ትሉታላችሁ። ነገሩን እናጠቃለሁ። ውሸታም ሰዎች ብዙ ጊዜ ውሸታቸውና ተንኮላቸውን ለመሸፈን እናንተ የጥፋተኝነት ስሜት እንዲሰማችሁ ይቅርታ እንድትጠይቁና እንድትለማመጧቸው ለማድረግ ጥረት ያደርጋሉ። በተለይም ደግሞ ዛሬ ያነሳናቸው ጥያቄዎች እነዛ ውሸታም ሰዎች በሚጫወቱት ጨዋታ አሸናፊነትን ለመላበስ የሚያነሷቸው ሲሆኑ እናንተ ግን አስቀድማችሁ በመረዳት ሰለባ ከመሆን ራሳችሁን መጠበቅ የግድ ነው። የሚታመኑና እውነተኛ ሰዎች በዚህ መንገድ አይፈትኗችሁ። ውሸት ቀለባቸው የሆኑ ሰዎች ግን እምነታችሁን ለመስበር የክፋት መንገዳቸው ላይ በእናንተ በኩል ለመረማመድ ብዙ ይጥራሉና በሚገባ መጠንቀቅ ያስፈልጋል። ያኔ ሰላማችሁን፣ ኢነርጂያችሁንና ድንበራችሁን በሚገባ በመጠበቅ ካላስፈላጊ ሰዎች፣ መርዛማ ከሆኑ ወዳጅነቶችና ስውር ጥፋትን ከተከናነቡ የህይወት መንገዶች ራሳችሁን ማዳን ትችላላችሁ የዛሬው መልእክታችን ነው። እስከ ፍጻሜ በመቆየት ካደመጣችሁና ቪዲዮውን ከወደዳችሁት ይጠቅመዋል ለምትሉት ወዳጃችሁ አጋሩት። እናንተም ቻናሉን ሰብስክራይብ በማድረግ በቀጣይ የምንለቃቸውን አስደናቂ የህይወት ትምህርትን ያዘሉ ቪዲዮዎችን ተከታተሉ። ለዛሬው ግን እጅግ አድርገን እናመሰግናለን።